ጀስቲን የተባለ ልጅ በውስጡ አንድ ሚስጥራዊ ሰው የያዘ ሻንጣ ያገኛል። ይህ ሰው ህመም በተሰማው ቁጥር እጅግ ውድ የሆነ ወርቅ ማመንጨት እንደሚችል ጀስቲን ገና አላወቀም ነበር። ጀስቲን በአውሮፕላን ማረፊያ የሻንጣውን መምጣት እየጠበቀ ሳለ ጓደኛውና አብሮት የሚኖረው አሌክስ እንዴት ነህ የሚል የጽሑፍ መልእክት ይልክለታል። ጀስቲንም የቀድሞ ፍቅረኛው ካርላ እንደተለየችውና ትምህርቱን በማቋረጡ ምክንያት አባቱ በጣም እንደተቆጣበት ይመልስለታል። ወደ ሻንጣ ማስተላለፊያው ሲመለከት አንድም ሻንጣ ባለመምጣቱና በአውሮፕላን ማረፊያ ውስጥ ብቻውን በመቅረቱ ግራ ይጋባል። የሻንጣ ክፍል ቢሮ ተዘግቷል የሚል መልእክት ሲመለከት የሚረዳው ሰው ፍለጋ በሳጥኑ መስኮት በኩል እያየ አንኳኳል። በድንገት በማይሰራው የሻንጣ ማስተላለፊያ ላይ የእሱን የሚመስል ጥቁር ሻንጣ ብቅ ይላል። ግራ የተጋባው ጀስቲን የራሱ መስሎት ሻንጣውን ይዞ ከአውሮፕላን ማረፊያ ይወጣል። እሱ ልክ እንደወጣ የሻንጣ ማስተላለፊያው በድንገት መልሶ መስራት ይጀምራል። በዚህ ጊዜ የራሱ ሻንጣ ተከፍቶና ልብሶቹ ተበታትነው ይወጣሉ። ጀስቲን ሲጋራ እያጨሰ ወደ ቤቱ በመኪና ሲሄድ ከኋላው ወንበር ላይ ያለው ሻንጣ ሲንቀሳቀስ አላስተዋለም። በዚህ መሃል ከካርላ ነገ እቃዎችን ከቤት ወስዳለሁ የሚል የጽሑፍ መልእክት ይደርሰዋል። ሲጋራው የጀስቲን ጣቶች ስላቃጠሉት ሲጋራውንና ስልኩን በአንድ ላይ ይጥላቸዋል። ጀስቲን ደንግጦ ስልኩን ለማንሳት ሲሞክር ሳይታሰበው ለካርላ የቪዲዮ ጥሪ ያደርጋል። እሷም ጥሪውን ትመልሳለች። ካርላ በጥሪው ግራ ተጋብታና ተበሳጭታ ከተለያዩ በኋላ ሰክሮ እየደወለላት እንደሆነ ትገምታለች። እሷ በህይወቱ ዓላማ ያለው ሰው እንደምትፈልግም ትገልጻለች። ጀስቲን ግን ነገሮችን ረጋ ብሎ ለማስተካከል እንደሆነ ይመልስላታል። ሆኖም የቀድሞ ፍቅረኛው ስልኩን ከመዝጋቷ በፊት ከልቧ የተቀበለችው አይመስልም። ከጥሪው በኋላ ጀስቲን በብስጭት የሙዚቃውን ድምጽ ይጨምርና ወደ ቤቱ ጉዞውን ይቀጥላል። ቤት እንደደረሰም ሻንጣውን በሩ አጠገብ ትቶ የሚበላ ነገር ለመፈለግ ወደ ፍሪጅ ይሄዳል። አንድ ሽክ ፓስታ ቢያወጣም በውስጡ የተጻፈ ስድብ ያለበት መልእክት ካነበበ በኋላ ላለመብላት ይወስናል። ከዚያም ጀስቲን ወደ ክፍሉ ገብቶ ፍላሽ ይወስዳል። ሌላ ሲጋራም ይለኩሳል። በትምህርቱ ላይ ለማተኮር ወደ ሳሎን ይመለሳል። ከዚያም የጎልማሶች ፊልም በቴሌቪዥን እያየ ሲጋራ መጨሱን ይቀጥላል። ትንሽ ቆይቶ ሻንጣው በድንገት ወደሱ መጠጋት ይጀምራል። ጀስቲን ይህን ልብ ይልና ከሻንጣ ውስጥ የታፈነ የሰው ድምጽ ሲሰማ ደንግጦ ወደ ኋላ ያፈገፍጋል። ጓደኛው አሌክስ እየቀለለበት እንደሆነ በመገመት እየሳቀ ወደ ፎቅ ይጣራል። ሆኖም ከሻንጣ ውስጥ የሚወጣው ድምጽ አሌክስ እዚያ እንደሌለ ይነግረዋል። ጀስቲን በድንጋጤ እየተንቀጠቀጠ ሻንጣውን ለመክፈት ቀስ ብሎ ይቀርባል። ነገር ግን ድምጹ እንደገና ሲቃትት በድንገት ይበረግጋል። ጀስቲን ሻንጣውን መሬት ላይ ያስቀምጠውና በፍጥነት ይከፍተዋል። በውስጡ አንድ ቱርካዊ ሰው ተጣጥፎ በማግኘቱ እጅግ ይደነግጣል። ሰውየው በደንብ መናገር እንዲችል ራሱን ከሻንጣ ውስጥ እንዲያዞርለት በሹክሹክታ ጀስቲንን ይጠይቀዋል። ጀስቲን ለጥንቃቄ ሲል አጠገቡ ያለውን የዱላ መጫወቻ አንስቶ ወደ ሰውየው ይቀርባል። የሰውየው ራስ ሲዞር ሰውየው በህመም ያቃስታል። ጀስቲንም ባየው ነገር ደንግጦ ወዲያውኑ ወደ ኋላ ያፈገፍጋል። ሰውየው እንዳይመታው ስለተማጸነው ጀስቲን መምቻውን መሬት ላይ ያስቀምጠዋል። ሰውየው አስከፊ በሆነ ሁኔታ በሻንጣ ውስጥ የታሰረው መበደል የሌለበትን ሰው በመበደሉ እንደሆነ ያስረዳል። ጀስቲን እርዳታ እንዲያገኝ ወደ ሆስፒታል እንደሚወስደው ቢነግረውም ሰውየው ግን ሆስፒታል ለሱ ሁኔታ ምንም ሊያደርግለት እንደማይችል ይናገራል። ልጁ ግን በአንድ ወቅት እግሩ ተጎድቶ የነበረውን ጓደኛውን በመጥቀስ ሆስፒታል ሊረዳው እንደሚችል ለማሳመን ይሞክራል። ሆስፒታሉ ምርኩዝ እንደሰጠውና አሁን ጓደኛው በቅርጫት ኳስ ጎበዝ እንደሆነ ይተርክለታል። ሰውየው ሊያቋርጠውና ሊናገር ቢሞክርም ልጁ ግን ስለ ጓደኛው ማውራቱን ይቀጥላል። ሰውየው በመጨረሻ የጀስቲንን ትኩረት ሲያገኝ እሱ በከፍተኛ ስቃይ ላይ ስላለ ስለ ትምህርት ቤት ወሬ ሊሰማ እንደማይችል ያስረዳዋል። ጀስቲን ሰውየውን ወደ ሆስፒታል ሊወስደው እንደነበር ትዝ ይለውና በፍጥነት ሻንጣውን ይዘጋዋል። ነገር ግን ሰውየው እንዳይያዝ በመስጋት እንዲያቆም ይጮሃል። ስለዚህ ሰዎች ሰውየውን እየፈለጉት ስለሆነ ጀስቲን ወደ አየር ማረፊያው ሊመልሰው ይወስናል። እንደገና ሻንጣውን ሲዘጋው ሰውየው እንዳያደርገው እየጮኸ ይከለክለዋል። ሰውየው አክሎም ጀስቲን ከሻንጣ ውስጥ ካወጣው ሁሉም ነገር እንደሚስተካከል ይነግረዋል። ጀስቲን ለምክሩ ቢያመሰግነውም ሰውየው በህይወት መቆየት የቻለው በሻንጣው ጥብቅነት ምክንያት ብቻ እንደሆነ በማሰብ እንደገና ይለፈልፋል። ሰውየው ትዕግስቱ ያልቅና ማውራቱን አቁሞ ከሻንጣ ውስጥ እንዲያወጣው ይማጸነዋል። ከጥቂት ሰከንዶች በኋላ ጀስቲን የሰውየውን እግር መጎተት ይጀምራል። ሰውየውን በህመም ይጮሃል። በድንገት ከሰውየው አፍ ውስጥ አንድ የወርቅ ሳንቲም ተስፈንጥሮ ይወጣል። ጀስቲን በሳንቲሙና በሰውየው መካከል ግራ በመጋባት ሲመለከት ሰውየው በህመም ውስጥ በሚሆንበት ጊዜ ሁኔታው ወርቅ እንዲያመነጭ እንደሚያደርገው ያስረዳዋል። ጀስቲን ያየውን ማመን ባይችልም ሰውየው ግን ወርቅ መውጣቱን ካወቀ በኋላ ጀስቲን ምን ሊያደርግ እንደሚችል እንደሚፈራ ይናገራል። በመቀጠልም ጀስቲን ቆይቶ እንደገና ሊያወጣው እንደሚችልና ሰውየው የሚያመነጨው ወርቅ ሁሉ ለጀስቲን እርዳታ እንደ ካሳ እንደሚሰጠው ይነግረዋል። ብዙም ሳይቆይ ሰውየው እንቅልፍ ይወስደዋል። ጀስቲንም ሻንጣውን ዘግቶ ወደ ክፍሉ ይወስደዋል። ጀስቲን እንቅልፍ ሲወስደው እሱ ራሱ በሻንጣው ውስጥ ተኝቶ ይታየዋል። ሰውየው እያደኑኝ ነው ያለው ነገርም በትዝታ ይመጣበታል። በድንገት ሻንጣው ተዘግቶ ውስጡ ይቆለፍበታል። እሱም በድንጋጤ እየጮኸ ለማምለጥ ይታገላል። በዚያው ቅጽበት 3 የጦር መሳሪያ የያዙና ሱፍ የለበሱ ሰዎች ወደ ክፍሉ በመግባት በሻንጣው ላይ ተኩሶ ይገሉታል። በማግስቱ ጠዋት ጀስቲን በቅዠቱ ምክንያት ላብ በላብ ሆኖና ትንፋሹ ቁርጥ እያለ ይነቃል። ሻንጣው ትላንት ባስቀመጠበት ቦታ መኖርን ሲያይ
በሰላም በመገላገሉ ይስቃል። ከጥቂት ቆይታ በኋላ ከአልጋው አጠገብ ካለው ጠረጴዛ ላይ የወርቅ ሳንቲሙን አንስቶ ምንነቱን ለማወቅ ወደ ጥቁር ገበያ ይሄዳል። የሱቁ ባለቤትም ሳንቲሙ ከአንደኛው የዓለም ጦርነት በኋላ ከሞተው ከአብዱል አሚን ዳግማዊ ዘመን የመጣ ሳንቲም እንደሆነ ይነግሯል። ጀስቲን ዋጋ ይኖረው እንደሆነ ሲጠይቅ ነጋዴው ወርቅ ስለሆነ ዋጋ እንዳለው ያረጋግጥለታል። ልጁ ሳንቲሙን በአንድ ሻንጣ ውስጥ እንዳገኘው ሲነግረው ነጋዴው በሳንቲሙ ምትክ $275 ሊሰጠው ይስማማል። በመቀጠልም ዋጋውን በአንድ ወረቀት ላይ ጽፎ ለጀስቲን ይሰጠዋል። ጀስቲንም በወረቀቱና በሰውየው መካከል እያፈራረቀ ይመለከታል። ነጋዴው ሪፖርቱን እንዲወስድ በምልክት ሲነግረው ጀስቲን ወረቀቱን ይዞ በመውጣት አሌክስን መጫወቻ ቦታ ላይ ያገኘዋል። እዚያም ጀስቲን ወረቀቱን ለጓደኛው ያሳየዋል። አሌክስ ግን ጀስቲን ቢያንስ $325 እንዲሰጠው መጠየቅ ነበረበት በማለት ይነግረዋል። ጀስቲን ጓደኛው የነገረው ባይገባውም አሌክስ ግን ነጋዴው እንዲበዘብዘው ከመፍቀድ ይልቅ መደራደር እንደነበረበት ያስረዳዋል። ከጥቂት ሰከንዶች በኋላም አሌክስ ልክ እንደ ካርላ ሁሉ ጀስቲን ሰዎች በቀላሉ እንዲጠቀሙበት እንደሚፈቅድ አስተያየቱን ይሰጣል። አሌክስ ደህና ነህ ብሎ ይጠይቀዋል። ነገር ግን ምንም ምላሽ ባለማግኘቱ ጓደኛው ደህና እንዳልሆነ በመገመት ይስቃል። በመቀጠልም ሌሎች ተጨማሪ የወርቅ ሳንቲሞች መኖራቸውን ይጠይቃል። ጀስቲንም ምናልባት ብሎ ይመልሳል። ወደ ጀስቲን ቤት እየተጓዙ ሳለ ልጁ በሻንጣ ውስጥ ስላለው ሰው ለጓደኛው ይነግረዋል። አሌክስ ግን አላመነውም። ይህ ከንቱ ወሬ ነው ይለዋል። ልክ ወደ ቤት ሊገቡ ሲሉ ካርላ በድንጋጤ ከበሩ እየወጣች ጀስቲንን ገፍታ ትወጣለች። ጀስቲን ግራ ተጋብታ እዚህ ምን እንደምትሰራ ሲጠይቃት ዛሬ እቃዎቿን ለመውሰድ እንደምትመጣ የጽሑፍ መልእክት እንደላከችለት ታስታውሰዋለች። ምን ሆነሻል ብሎ ሲጠይቃት ነፍሰ ገዳይ ትሆናለህ ብዬ አስቤ አላውቅም ነበር ብላ ትመልስለታለች። አሌክስ እና ጀስቲን ግራ በመጋባት እርስ በርስ ከተያዩ በኋላ አሌክስ ምን እንደተፈጠረ ለማየት ከካርላ ጋር ወደ ውስጥ ይገባል። አሌክስ የሰውየው እጅ ወጣ ያለበትን ሻንጣ ይመለከታል። ሲከፍተውም ሰውየው በውስጡ ተኝቶ ያገኘዋል። ከጥቂት ሰከንዶች በኋላ ጀስቲን ሁኔታውን ለማስረዳት ወደ ክፍሉ ተከትሏቸው ይገባል። ነገር ግን ወደ ሻንጣው ሲቃረቡ ሰውየው በድንገት ይነቃል። ካርላና አሌክስ በድንገት እየጮሁ ወደ ኋላ ሲያፈገፍጉ ሰውየውም አብሮ ይደነግጣል። ካርላ በድንጋጤ ተወጣ ምን እየሰራ እንደሆነ ለጀስቲን ድምጿን ከፍ አድርጋ ትጠይቀዋለች። ጀስቲንም ሰውየውን ያገኘው በምን ሁኔታ እንደነበር ያስረዳታል። እሷም ለምን ሰውየውን እንዳረዳው ስትጠይቀው ሁኔታው ውስብስብ እንደሆነ ይነግራታል። እሷ ግን ንግግሩን ችላ በማለት ሰውየውን ከሻንጣ ውስጥ ለማውጣት ትሞክራለች። ጀስቲንም ሊረዳት ይቀርባል። እናም ቀስ ብሎ የሰውየውን እግር መጎተት ይጀምራሉ። ሰውየው በህመም ሲቃትት ሌላ የወርቅ ሳንቲም ካፉ ወጥቶ መሬት ላይ ይወድቃል። ሁለቱ ሰውየውን ለማውጣት በድጋሚ ሲሞክሩ አሌክስ ሳንቲሙን በአይኑ ይከታተላል። ተጨማሪ ሳንቲሞች ከሰውየው አፍ መውጣት ሲጀምሩ ግራ የተጋባችው ካርላ ምን እየተካሄደ እንደሆነ ትጠይቃለች። ጀስቲንም ትላንት ማታ በሱም ላይ እንደተከሰተና ምክንያቱን እንደማያውቅ ይገልጻል። በዚህ መሃል ሰውየው ማረፍ እንዳለበት ሲነግራቸው አሌክስ በሚስጥር አንዱን ሳንቲም ያነሳል። ልጅቷ ሰውየውን ማውጣት ትፈልጋለች። አሌክስ ግን ጀስቲንን ለማነጋገር ወደሱ ይቀርባል። ሶስቱም በክፍሉ ውስጥ ሲሰበሰቡ አሌክስ በደስታ ስሜት ሰውየውን የትም ቢያገኙት ግድ እንደሌለውና አሁን ግን ሀብታም ሊሆኑ እንደሆነ ይናገራል። ሆኖም ሁለቱ ሀሳቡን ይቃወማሉ። በዚህ መሃል ሰውየው አሌክስን ይጠራዋል። አሌክስ ወደ ሰውየው ሲቀርብ ጀስቲን ለካርላ ጥቂት ገንዘብ ሊያገኙ ቢችሉም ሰውየውን ለረጅም ጊዜ እዚህ ካቆዩት ግን መጥፎ ነገር ሊከሰት እንደሚችል ይነግራታል። ሁለቱ እየወሩ ሳሉ ሰውየው በእጁ ሊያስቆመው ቢሞክርም አሌክስ ሻንጣውን ዘግቶ ከክፍሉ እየጎተተ ማውጣት ይጀምራል። ሁለቱም ይህን ልብ ብሎ እየተከታተሉት ምን እያደረገ እንደሆነ ይጠይቁታል። አሌክስ ግን በድንገት ሻንጣውን በደረጃው ላይ ወደ ታች ይገፈትረዋል። ሻንጣው መሬት ላይ ሲያርፍ ሰውየው በህመም ሲያቃስት በርካታ የወርቅ ሳንቲሞች መሬቱ ላይ ተበታትነው ይፈሳሉ። ሶስቱም ወርቁን ትኩር ብለው ይመለከታሉ። አሌክስም ሰውየውን በፍጹም እንደማይለቁት ይናገራል። ጀስቲን ሰውየውን ከመልቀቃቸው በፊት ለ48 ሰዓታት ለማቆየት ይስማማል። እነሱም በስምምነታቸው ለመጽናት እጅ ለእጅ ይጨባበጣሉ። ከዚህ በኋላ ብዙ ገንዘብ ለማግኘትና ከሳንቲሞቹ ለመጠቀም ሲሉ በሰውየው ላይ የተለያዩ የህመም አይነቶች ያደርሱበታል። በማግስቱ ሶስቱም በሀብታቸው እየተደሰቱ የሚፈልጉትን እቃዎች ይገዛሉ። በዚያው ዕለት ቆየት ብሎ ጀስቲን ክፍል ውስጥ ካርላ ሳንቲሞቿን ሆዷ ላይ ታስቀምጣለች። አሌክስም በአፉ ሊያነሳቸው ይሞክራል። ጀስቲን እንደመጣ ሲሰሙ አሌክስ በፍጥነት ወደ ክፍሉ ይመለሳል። ካርላም ሳንቲሞቹን ለማንሳት ትታደፋለች። ጀስቲን የአሌክስ በር ሲዘጋ ቢሰማም ምንም ሳይጠረጥር ይገባል። ካርላም ያለ ቲሸርት አልጋ ላይ ተኝታ ያገኛታል። እሷ ፈገግ ስትልለት እሱ ደግሞ አንዳንድ እጾችን ያሳያትና አብረው እያጨሱ ይጋብዛታል። በዚያኑ ምሽት ሶስቱም በሻንጣ ውስጥ ያለውን ሰው የኤሌክትሪክ ንዝረት በሚሰጥ መሳሪያ ያሰቃዩታል። ይህ መሳሪያ ሰውየውን ያለማቋረጥ ወርቅ እንዲያመነጭ ያደርገዋል። ሰውየው በህመም ሲጮህ ጀስቲን በጸጸት ስሜት መሳሪያውን ያጠፋል። አሌክስም ለምን እንዳቆመ ይጠይቀዋል። ካርላ በወንፊት ውስጥ የወርቅ ሳንቲሞቹን ከሰውየው ደም እየለየች ሳለ ጀስቲን በጭንቀት ሰውየው የመሳሪያውን ከፍተኛ ንዝረት የሚቋቋም አይመስለኝም ይላል። እሷም ቅድምም እንዲህ ብለህ ነበር ግን መሳሪያውን ጨምረው ነበር፣ አሁን ደግሞ ብዙ ሳንቲሞች እየወጡ ነው ስትል ትመልሳለች። ሆኖም ጀስቲን ማቆም አለባቸው ብሎ ያስባል። አሌክስ እና ካርላ ግን አልተስማሙም። ሰውየውም ቢሆን ይገባኛልና ችግር የለውም በማለት ይስማማል። በመጨረሻም ሰውየው ልቡ በቅርቡ ሊቆም እንደሚችል ሲናገር ካርላ በጭንቀት ወደ ወንዶቹ ትመለከታለች። ያም ሆኖ ግን አሌክስ መሳሪያውን ወደ ከፍተኛው ደረጃ ማድረጉን ቀጥሏል። ጀስቲን ድምፁን ከፍ አድርጎ ሊያስቆመው ቢሞክርም አሌክስ ግን በዚህ ገንዘብ የመዝናኛ ቤቶችንና ጀልባዎችን መግዛት እንደሚችል ይከራከራል። ካርላ በሐሳቡ ፈገግ ብላ ብትስማማም ጀስቲን ግን የ48 ሰዓቱን ስምምነት ያስታውሳቸዋል። አሌክስ ሀብታም
መሆን እንደሚፈልግና ጓደኛው ከህልሙ ነቅቶ ነገሮችን በተግባር እንዲመለከት ይነግረዋል። ጀስቲን ግን ለመስማማት ፍቃደኛ ባለመሆኑ ሁለቱንም ክፎች ብሎ ይጠራቸዋል። ነፍሰ ገዳይ እንሆናለን ብሎ አስበው እንዳልነበር ሲነግራቸው ሁለቱም ንግግር ያጥራቸዋል። ከዚያም ለፖሊስ ለመደወል ስልኩን ያወጣል። ነገር ግን ካርላ ስልኩን ነጥቃ በመዶሻ ተሰባብረዋለች። ጀስቲን በብስጭት ምን እያደረገች እንደሆነ እየጮኸ ሲቆጣት፣ እሷ ግን በድንገት ጭንቅላቱን በመዶሻ ትመታዋለች። ከራሱ ላይ ደም እየፈሰሰ ለማምለጥ ከክፍሉ እየተወላከፈ ይወጣል። ብዙም ሳይቆይ ካርላ በመዶሻው ልትገለው ትከታተለዋለች። ነገር ግን እሷ ሳትደርስበት በደረጃው ላይ ተንከባለው በመውደቅ ራሱን ይስታል። አሌክስ ራሱን ስቶ የወደቀውን ጓደኛውን በድንጋጤና በዝምታ ይመለከታል። ካርላን በመቀጠል ምን ማድረግ እንዳለባቸው ትጠይቃለች። አሌክስ ወደ ፓሪስና ኮንስታንቲኖፕል የሚባል ቦታ መሄድ ስለሚችሉ መሸሽ እንዳለባቸው ይወስናል። ነገር ግን ሰውየው በድንገት ንግግሩን አቋርጦ ኮንስታንቲኖፕል አሁን በስም የሌለች ቦታ መሆኗን ይነግረዋል። አሌክስ ዝም በል ይለዋል። ልጅቷም ስለ ሰውየው ምን ማድረግ እንዳለባቸው ትጠይቃለች። አሌክስ የኤሌክትሪክ ንዝረት መሳሪያውን እየተመለከተ ከመሄዳቸው በፊት ለመጨረሻ ጊዜ ወርቅ ለመሰብሰብ ይወስናል። መሳሪያውን ሲያነሱ ሰውየው ፈገግ እያለና ባለጌዎች እያለ እንዲያቆሙ ይነግራቸዋል። ሁለቱ ጓደኛሞች በግራ መጋባት እርስ በርስ ሲታዩ የሰውየው አይኖች በድንገት ደማቅ ቢጫ ቀለም ያበራሉ። በፈጸሙት ድርጊት እንዴት እንደሚቀጡ እያሰብም በዝግታ ይስቃል። ያም ሆኖ መሳሪያውን ያበሩታል። ሰውየውም መሳሪያው ከሱ ላይ እስኪላቀቅ ድረስ በከፍተኛ ድምጽ ይስቃል። በድንገት ኃይለኛ ንፋስ ወደ ኋላ ይገፈትራቸዋል። ጭስም ሰውየውን ይከቦና ወደ ጭራቅ መሰል ፍጥረት ይለውጠዋል። አሌክስ እና ካርላ በፍርሃት ይጮኻሉ። ድንገትም ሁለት ሻንጣዎች መሬት ላይ ይወድቃሉ። ጭራቁ በአስፈሪ ስሜት ሲስቅ ሁለቱ እየጮሁ በሻንጣ ውስጥ ይቆለፍባቸዋል። ከጥቂት ጊዜ በኋላ ጀስቲን የራስ ቅል ጉዳትና የተሰበረ እጅ ደርሶበት በሆስፒታል ውስጥ ይነቃል። አጠገቡ አበቦችንና ከሰውየው የተላቀ አጭር ማስታወሻ ያገኛል። ማስታወሻውም ማንኛውንም ነገር በፈለክ ጊዜ ስለ እኔ አስብ፣ እኔም እመጣለሁ ይላል። በዚህ መሃል አሁን ሙሉ በሙሉ ደህና የሆነውና ከሻንጣው የወጣው ሰውዬ ወደ ኢስታንቡል ለመመለስ ብዙ ሻንጣዎችን ይዞ ወደ አየር ማረፊያ ይሄዳል። አየር መንገዱ ሻንጣዎቹን በጥንቃቄ እንዲያስቀምጥለት ያዛል። እነሱም እንደሱ ላለ ታማኝ ደንበኛ ማንኛውም ነገር እንደሚያደርጉ ያረጋግጡለታል። ሻንጣዎቹ በማጓጓዣው ላይ ሲቀመጡ ካርላና አሌክስ ከሻንጣው ውስጥ ሆኖ ለእርዳታ ሲጮሁ እየሰማ ሰውየው ፈገግ ይላል።